ሰላም ጤና ይስጥልን ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችን ቆዩ። በማህበረሰብ ውስጥ የሚገኙ ባህላዊና ታሪካዊ እሴቶች የህዝቦችን የጋራ ስነ ልቦና ከማጉላት ባሻገር ለሰላም ግንባታ ያላቸው አስተዋጽኦ የላቀ መሆኑን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። የሸካቾ ብሔረሰብ የ2018 ዓ.ም ማሽቃሮ በዓል በአንድራቻ ወረዳ ጌጫ ከተማ በድምቀት ተከብሯል። ለዝርዝሩ ወንድሞ ካኪሎ የማህበረሰቡ ቀደምት ታላላቆች የህይወት ልምድና የፍልስፍና ዕውቀት ውጤት የሆኑ ባህላዊና ታሪካዊ እሴቶች እንዲሁም ተፈጥሯዊ ገጸ በረከቶች ባለቤት የሆኑት የሸካቾች የአዲስ ዘመን ብስራት የሆነው ማሽቃሮ የቀደምት ንጉሳቸውና የባህላዊ አስተዳደር ምክር ቤት መሪያቸው መናገሻ በሆነችው አንድራቻ ወረዳ ጌጫ ከተማ በተለያዩ ባህላዊ ክዋኔዎች በድምቀት ተከብረዋል። የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ የሸካቾችን ማሽቃሮ በዚህ መልኩ ገልጸውታል። ከተለያዩ የሀገሪቱ ክፍሎች የተገኛችሁ የዞኑ ተወላጆችና ወዳጆች በሙሉ ክብራትና ክብራን፣ ከሁሉ አስቀድሜ በዛሬው ዕለት በሚካሄደው የሸከቾ ብሔረሰብ የማንነት መገለጫ የሆነው ማሽቃሬ ባሮ ላይ ለመታደም የመጣችሁ እንግዶችና መላው የዞናችን ህዝቦች የሸከቾ ንጉስ መቀመጫ የማርና ወተት ምድር በቀድሞ ስሟ አንዲዳቻ በአሁኑ አንድራቻ ወረዳ ጌጫ ከተማ ላይ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ዋማዲ ጎናዋቶ ለማለት ፈልጋለሁ። የሸከቾ ብሔረሰብ ከጥንት ጀምሮ በራሱ ቋንቋ፣ ጥበብ፣ ባህል እንዲሁም የተለየና ለዘመናዊ አስተዳደር ስርዓት መነሻ የሆነ ባህላዊ አስተዳደር ስርዓት ያለው በመሆኑ ቀደምት ከሆኑ የኢትዮጵያ ስልጣኔዎች አንዱ መገለጫና አመለካች ነው። ከዚህም አንዱ በተለያየ ባህላዊ ክዋኔዎች ታጅቦ የሚከበረው የዘመን መለወጫ በዓል ማሽቃሬ ባሮ ነው። የአዲስ ተስፋ ብስራትንና አዲስ መንፈስን የሚያውጀው የሸካቾች ማሽቃሮ ዘመናትን የተሻገሩ ውብ እሴቶችን አቅፎ የያዘ መሆኑን ዋና አስተዳዳሪው አንስተዋል። ማሽቃሬ ባሮ የአዲስ ዘመን ብስራት፣ የአዲስ መንፈስ ውልደት፣ የአዲስ ተስፋ ሲንቅ፣ የአዲስ ህልም ጉልበት የሚታይበት የኋሊትን በይቅርታ በማለፍ የፊትን ተስፋና በፍስሐ ለመኖር በጎምኞት ልባዊ መሻት የሚዘከርበት፣ የተጣላ የሚታረቅበት፣ የተኳረፈ ይቅር የሚባባልበት፣ በመተሳሰብ በመመካከርና በመጠያየቅ የሚያሳልፈው ሁሉም በአንድነት ለአንድነት የሚጎርፍበት ታላቅ በዓል ነው። በበዓሉ ላይ በክብር እንግድነት የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የእንኳን አደረሳችሁ መልእክት አስተላልፈዋል። እንኳን የሸካቾ ብሔረሰብ በፍቅርና በአንድነት ለሚያከብረው የአዲስ ዓመት ብስራት ለሆነው ማሽቃሮ ባሮ የዘመን መለወጫ ክብረ በዓል በሰላምና በጤና አደረሰን። እንኳን ደስ ያለን። ዋማ ዲጎና ዋቶት ዋማ ምርቶን ሀገራችን በትውልድ ቅብብሎሽ ዘመናትን የተሻገሩ የብዝሃ ባህላዊና ታሪካዊ እሴቶች መገኛ መሆኑን የገለጹት ርዕሰ መስተዳድሩ የሸካቾችን ማሽቃሮ በአብነት አንስተዋል። የሸካቾ ብሔረሰብ አሮጌውን ዓመት በሰላም ተሰናብተው አዲሱን ዓመት በሰላምና በፍቅር በምህረትና በእርቅ እንዲሁም በአንድነትና በአብሮነት የሚቀበሉበት የማሽቃሮ ባሮ በዓል የብሔረሰቡ ተወላጆችና ወዳጆች ዘንድ በጣም ተወዳጅና በትውልድ ቅብብሎሽ እዚህ የደረሰ ታላቅ በዓል ነው። ይሄ ክብረ በዓል በተለይ እኛ ኢትዮጵያውያን የጋራ ፕሮጀክታችን የሆነውን ታላቁን የህዳሴ ግድብ በስኬት አጠናቀን ባስመረቅንበት ማግስት በመሆኑ ለየት ያደርገዋል። ለዚህም የሁላችን አሻራ ላረፈበት ታላቁ ፕሮጀክታችን መጠናቀቅ እንኳን ደስ ያለን እንኳን ደስ ያላችሁ ማለት ወዳለሁ።
ባህላዊና ታሪካዊ እሴቶች ለሀገር ግንባታ መሰረት እንደሆኑ ያስገነዘቡት ዶክተር ኢንጂነር ነጋሽ ዋጌሾ መንግስት የብሔር ብሔረሰቦች ባህልና ታሪክ እንዲለማና እንዲተዋወቅ ምቹ ሁኔታ መፍጠሩንም ገልጸዋል። የለውጡ መንግስታችን ከምንጊዜውም በላይ የህዝቦች ታሪክና ባህል በአግባቡ እንዲለማ ይህም ለህብረ ብሔራዊ አንድነት አስተዋጽኦ እንዲያበረክት ምቹ እድል ፈጥሮልናል። በተለይም ብልጽግና የማህበረሰብ የጋራ እሴቶችና ባህሎች እንዲጎለብቱ የሚዳሰሱና የማይዳሰሱ ባህላዊና ትውፊታዊ ቅርሶቻችን ተገቢውን ክብርና ትኩረት ተሰጥቷቸው እንዲጠበቁና ለሀገር ግንባታ መሳሪያ ሆኖ እንዲያገለግሉ ትኩረት ሰጥቶ እየሰራ ይገኛል። ይህንን ምቹ እድል በመጠቀም በክልላችን ውስጥ የሚገኙ ብሔር ብሔረሰቦችም የራሳቸውን የተለያዩ ባህላዊ በዓላትን ከሌሎች ወንድምና እህት ህዝቦች ጋር ሆነው በሰላማዊ መንገድ እያከበሩ ይገኛሉ። ዛሬም የምናየው የዚህ አንዱ አካል ነው። የማሽቃሮ ባሮ በዓል የብሔረሰብ መገለጫ የሆኑ የተለያዩ ጥንታዊና ታሪካዊ ወጎችና ባህሎች እንዲሁም የብሔረሰቡ የተለያዩ እሴቶች ጎልቶ እንዲወጡ የሚደረጉበት ሁሉም የብሔረሰቡ ተወላጆች ያለ ልዩነት የሚያከብሩት ክብረ በዓል ነው። ከዚህም ባሻገር ክብረ በዓሉ ጉልህ ማህበራዊ ፋይዳ አለው። የተጣሉት የሚታረቁበት፣ ፍትህ የተነፈጉ ፍትህ የሚያገኙበት፣ የተራራቁ የሚገናኙበት፣ በዚህም አብሮነትንና አንድነትን ለመገንባት ከፍ ያለ ፋይዳ ያለው በዓል ነው። የሸካቾችን ውበትና የቀደምት ታላላቆች የህይወት ልምድ አሻራ የሆኑ ባህላዊ እሴቶች በለምለሙ አደባባይ ጎልተው በታዩበት በዘንድሮ ማሽቃሮ በርካታ ታዳሚዎች ተገኝተውበታል። አብሮነትና ወንድማማችነት በዚህ መልኩ ተገልጾበታል። ብቃት ለቴክኒክና ሙያ ልዕቀት በሚል መሪ ቃል በቦንጋ ክላስተር ለሚገኙ የቴክኒክና ሙያ አሰልጣኞች የአቅም ማጎልበቻ ስልጠና እየተሰጠ ይገኛል። ስልጠናውን ወደ 212 የሚጠጉ ሰልጣኝ መምህራን እየወሰዱ እንደሚገኝ የካፋ ዞን ስራና ክህሎት መምሪያ አስታውቋል። ተጨማሪ አለን። የካፋ ዞን ስራና ክህሎት መምሪያ ኃላፊ አቶ ሚሊዮን ኃይሌ እንደገለጹት ለቴክኒክና ሙያ አሰልጣኞች የአቅም ማጎልበቻ ስልጠና መስጠት የተፈለገበትን ዓላማ ተናግረዋል። ዛሬ በክልል አቀፍ ደረጃ እውቀት ለክህሎት ልዕቀት የሚል መሪ ቃል እየተሰጠ ያለ ስልጠና አለ። ይሄ ስልጠና እንግዲህ በዞናችን ውስጥ ካሉ 5 ኢንዱስትሪያል ኮሌጆች እና ቦንጋ ፖሊቴክኒክ ኮሌጅ እንዲሁም በዞናችን ውስጥ ካሉ የተለያዩ የግል ቲቪቲ ኮሌጆች አሉ። ከዛ ለተውጣጡ አሰልጣኞች የሚሰጥ ስልጠና ነው። አሰልጣኝ ማለት እንግዲህ የቴክኒክና ሙያ ኮሌጅ መምህራኖች ናቸው። እነኛ አሰልጣኞች ደግሞ እስካሁን ባለው ሁኔታ ውስጥ ባለፈው በቅርብ ጊዜ በአገር አቀፍ ደረጃ የአሰልጣኞች ምዘና ተካሂዷል። በምዘና ወቅት ደግሞ የአሰልጣኞች ክፍተቶች ምንድናቸው፣ የእውቀት ክፍተት፣ የክህሎት ክፍተት ምንድነው የሚል ነገር በምዘና ወቅት የተፈተሸበት ሁኔታ አለ። ይሄ ስልጠና እንግዲህ በዛ ወቅት በተለያዩ ጉዳዮች ላይ የተዳሰሱ የአሰልጣኞች የክህሎት ክፍተቶችን ለመሙላት በሚያስችል መልኩ ከዛም ባሻገር ደግሞ አሁን አገራችን የተያያዘችውን የብልጽግና ጉዞን ሊያፋጥን ይችላል በሚል እሳቤ በተለይ አገራዊ ተወዳዳሪነትን ለማጉላት ትልቁ የስራ ድርሻ ያለው የስራ ፈጠራ ያለው አዳዲስ አስተሳሰቦች የሚፈልቁት ከቴክኒክና ሙያ ኮሌጆች ከመሆኑ ጋር ተያይዞ አዳዲስ አሰራሮች ጋር ሰልጣኞች ወይም የኮሌጅ አሰልጣኞችን ለማስተዋወቅ የተደረገ ስልጠና ነው ማለት ነው። ሰልጣኞችን በሚገባ በመሰልጠን የሚጠበቅባቸውን እንዲወጡ አሳስበዋል። በቆይታቸውም የንድፈ ሐሳብና የተግባር ስልጠና ይወስዱና በቀጣይ እንግዲህ በሚሄዱበት አካባቢ ላይ የተለያዩ አዳዲስ አሰራሮችን በመፍጠር የተፈጠሩ አዳዲስ ቴክኖሎጂዎችን በማስፋት ወደ ማህበረሰቡ በማውረድ ከፍተኛ ሚና ለመወጣት የሚያግዝ የተግባርና የንድፈ ሐሳብ ስልጠና ነው። ይሄ ስልጠና ያው ክልል አቀፍ ነው። በክልላችን ደረጃ ወደ 4 የስልጠና ማዕከላት አሉ። ከዛ ውስጥ ደግሞ አንዱ ቦንጋ ነው። ቦንጋ ላይ በ8 መስኮች እየተሰጠ ያለ ስልጠና ነው። የቦንጋ ፖሊቴክኒክ ኮሌጅ ዲን አቶ አንዳለም ገብረመድህን እንደገለጹት በተለያዩ ቦታዎች ስልጠና እየተሰጠ እንደሆነ ጠቅሰው ከነዚህም አንዱ በቦንጋ ክላስተር የሚሰጥ ስልጠና እንደሆነ አሳውቀዋል።
በዋናነት የተመረጡ ዘርፎች ላይ ስልጠናው ትኩረት አድርጎ እንደሚሰጥም ነው የተናገሩት። አቶ አንዱዓለም አክለውም በቦንጋ ክላስተር 6 ተቋማትና 212 አሰልጣኝ መምህራን ስልጠናውን እየወሰዱ እንደሚገኝ ተናግረዋል። በዋናነት በቦንጋ ክላስተር ነው የስልጠና የሚደረገው። በቦንጋ ክላስተር ስር ያሉ ሌሎች ኮሌጆች አሉ እንደ አውራዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ፣ ደካ ኮንስትራክሽንና ኢንዱስትሪያል ኮሌጅ፣ ኦዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ፣ የአዶታ ኮንስትራክሽንና ኢንዱስትሪያል ኮሌጅ እና እንዲሁም ሽሽንዳ ኢንዱስትሪያል ኮሌጅ በቦንጋ ፖሊቴክኒክ ኮሌጅ አስተባባሪነት ስልጠናውን ይወስዳሉ ማለት ነው። በተጨማሪም አንዳንድ ሙያዎች ግን ክልል አቀፍ የሆኑ ሰልጣኞች የመጡበት ሁኔታ ነው ያለው። በአጠቃላይ ወንድ ወደ 186 ሴት 26 በድምሩ 212 ሰልጣኞች ለሚቀጥሉት 12 ቀናት ስልጠና ይወስዳሉ። በተለያየ ዘርፎች ስልጠና ይወስዳሉ። በሶፍት ስኪል፣ በቲቪቲ ስትራቴጂ፣ በፕሮፌሽናሊዝም ሌሎች ስልጠናዎችን ይወስዳሉ። እንዲሁም የሙያ ስልጠናዎችንም እንዲወስዱ ይደረጋል ማለት ነው። የክልሉ ስራና ክህሎት ቢሮ የተቋማት አግባብነትና ጥራት ባለሙያ አቶ ሽመልስ ባቲሳ ስልጠናው የአሰልጣኞችን አቅም ለማሻሻል ታስቦ የዳሰሳ ጥናት የተደረገበት ነው ብሏል። አገራችን ያው ከለውጥ ወዲህ ብዙ ስራዎች እየተሰሩ ቆይተዋል። ከዛም ውስጥ አንዱ ምንድነው 2013 ላይ የአገር አቀፍ የትምህርትና ስልጠና ፖሊሲ ማሻሻያ ተደርጓል። ያ በሚደረግበት ወቅት አብሮት ደግሞ የቴክኒክና ሙያ ስልጠና እዛ ውስጥ ስላለ ስትራቴጂውን በዚያ መልክ ተቀይሯል። 2000 ዓመተ ምህረት እስከ 2017 ድረስ ስንጠቀመው የነበረው የቴክኒክና ስልጠና ስትራቴጂ ተቀይሮ 2017 ላይ በአዲስ መልክ ብዙ ባለድርሻ አካላት በተሳተፉበት አጋር አካላት በተሳተፉበት ተዘጋጅቶ ወደ ትግበራ ገብቷል። ይሄ በሚሆንበት ጊዜ ብዙ ነገሮችን ከመጀመሪያው መልካም ነገሮችን ተቀብሎ ስትራቴጂው አዳዲስ ከተለዋዋጭ ዓለም ጋር ከገበያ ፍላጎቱ ጋር ከዲጂታላይዜሽኑ ጋር እንደገናም ደግሞ የአካባቢን ጸጋን አረንጓዴ ልማትን መሰረት ባደረገ መልኩ የቴክኒክና ሙያ ፕሮግራሞች ተቀይረዋል። የስልጠና ሞጁሎቹ ተቀይረዋል። ኦኤሱ ተቀይሯል። ስለዚህ ይሄንን ደግሞ ሰልጣኙ ካልሰለጠነ እንደገናም ደግሞ በቂ እውቀት በክህሎትም በእውቀትም ካልያዘ ቀጣይ የሚመጡትን ሰልጣኞችን ለማሰልጠን እንደሚቸገር በተለያየ ጊዜ የፌደራል መንግስት ባጠናው ጥናት ክፍተታችን ይሄ ነው ብለው አሰልጣኞች ማስታወሻ አስይዘዋል። ያንን መነሻ በማድረግ ተበታትኖ ሲሰጥ የነበረውን ስልጠና ወደ አንድ በመሰብሰብ ስልታዊ በማድረግ ብቁና ተወዳዳሪ የሰው ኃይል ለማፍራት የአሰልጣኞች ሚና ከፍተኛ መሆኑን ተናግረው የብቃት ክፍተታቸውን ለማስተካከል ስልጠናው መዘጋጀቱን ጠቁሟል። በቢሮ አዘጋጅነት እየተሰጠ የሚገኘው ስልጠና ለተከታታይ 12 ቀናት የሚቆይ መሆኑንም አቶ ሽመልስ ገልጸዋል። የቦንጋ ገብረ ጻዲቅ ሻው አጠቃላይ ሆስፒታል ከ75 ሚሊዮን ብር በላይ የሚገመት የሕክምና ቁሳቁስ ድጋፍ ተደረገለት። ድጋፉ ሂዩማን ብሪጅ ከተሰኘ ግብረሰናይ ድርጅት የተገኘ ሲሆን በባለድርሻ አካላት ትብብርና ድጋፍ ወደ ሆስፒታሉ መድረስ እንደተቻለም ተገልጿል። ዘገባው የባልደረባችን ታደሰ ወልደሰንበት ነው። ተከታትለን እንመለስ። ሂዩማን ብሪጅ ኢትዮጵያ ከተሰኘ መንግስታዊ ካልሆነ ድርጅት የተገኘው የሕክምና ቁሳቁስ ድጋፍ የጤና ሚኒስቴር ከክልሉ ጤና ቢሮና ከአፋ ዞን አስተዳደር ጋር በመተባበር ለገብረ ጻዲቅ ሻው አጠቃላይ ሆስፒታል ተበርክቷል። በወቅቱ ንግግር ያደረጉት የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ እንደተናገሩት ድጋፉ በሆስፒታሉ ያለውን የጤና አገልግሎት አሰጣጥ ለማሳለጥ የሚያግዝ ነው ብለዋል። እንደ ሀገር ታላቁ የኢትዮጵያ ህዳሴ ግድብ መመረቁና የካፋ ህዝብ የሁል ጊዜ ጥያቄ የነበረው የካፋ ንጉስ የንግስና ዘውድና መቀመጫ በመጣበት የካፌቾ ብሔር የዘመን መለወጫ በዓል ባከበርንበት ማግስት ለማህበረሰባችን ጤና አገልግሎት የሚል ድጋፍ መደረጉ ድርብ ደስታ የሚፈጥር መሆኑን ገልጸው ድጋፉ እንዲሳካ የተባበሩትን አካላት በሙሉ አመስግነዋል። ጤናን ሴክተር ለማሻሻል እንደ መንግስት በርካታ ትኩረቶች ተሰርተው የተሰሩ ያሉበት ሁኔታ ነው ያለው። ቀደም ሲል በፖሊሲ ደረጃ መከላከልን መሰረት ያደረገ በየቦታው ያለውን ማህበረሰብ ደህንነትን ማስጠበቅ እንደ መንግስትም ትኩረት ተሰጥቶ እየተሰራ ያለበት ሁኔታ አለ። በተለይ ከቅርብ ጊዜ ከለውጥ ወዲህ መከላከል ብቻም ሳይሆን አክሞ ማዳን እንደ መንግስት ፖሊሲ ትኩረት ተሰጥቶ ከፌደራል እስከ ታች
ድረስ ባለው የጤና መዋቅር ብቻም ሳይሆን በአመራር ደረጃም ሰፊ ትኩረት ሰጥቶ ከፍተኛ ጥረት እየተደረገ ያለበት ሁኔታ እንዳለ እናውቃለን። አጠቃላይ አሁን ባለበት ነባራዊ ሁኔታ የጤናው ሽፋንም ለማሳደግ ከፍተኛ ትኩረት ተሰጥቶ የተሰራ ያለበት ሁኔታዎች ይገኛሉ። በዞናችን ከ5 በላይ የመጀመሪያ ደረጃ ሆስፒታሎች አሉ። አንድ አጠቃላይ ሆስፒታል አለ። አጠቃላይ ከሚነሱ ችግሮች አንዱ በተለይ ከአገልግሎት አሰጣጥ ጋር የሚገናኝ ችግር እንዳለ ይታወቃል። ይሄን ለመቅረፍም ሰፊ የውይይት የምክክር መድረኮች ተደርገው መሻሻል እየታየ ያለበት ሁኔታ አለ። ዋነኛ እንደ ችግር የምነሳው አንዱ የግብዓት አቅርቦት ችግር ነው። በተለይ በየደረጃ ያሉ የጤና ተቋሞቻችን ስንመለከት ሰፊ ባለሙያዎች ተቀጥረዋል። አገልግሎት መስጠት በጣም ዝግጁ ናቸው። ግን ደግሞ የግብዓት እጥረት በሰፊው ስለሚታይ ይሄን እንዴት ማሟላት አለብን ከሚል አንፃር ሰፊ ጥረቶች የተደረጉ ያሉበት ሁኔታ ነው ያለው። በመንግስት ብቻ ይሄን ማሟላት በመንግስት ብቻ የህዝብን ፍላጎት ማርካት ስለማይቻል የተለያዩ ባለድርሻ አካላትን አጋር ድርጅቶች እንዲሳተፉ እየተደረገ ያለበት ሁኔታ አለ። በዚህ አጋጣሚ ዛሬ ላይ ከፍተኛ የሆነ ምስራት ሰምተናል። የቦንጋ አጠቃላይ ሆስፒታል ውስጥ ያለውን ችግሮች ለመፍታት የግብዓት እጥረትን ለመቅረፍ ቅድም ከፍተኛ መስዋዕትነት በመክፈል ሀገር ውስጥ አሁን ባለበት ነባራዊ ሁኔታ ያለውን አጠቃላይ ዕቃ ማስገባት ምንኛ ችግር እንደሆነ እናውቃለን። ከሀገር ማዶ ከፍተኛ ዋጋ በመክፈል በጎ አድራጊ ድርጅቶችን በማስተባበር ዛሬ ላይ በእንደዚህ አይነት ሁኔታ ያ ሁሉ መንገድ ያ ሁሉ ችግሮች ተቋቁሞ ከህዝባችን በላይ ሊሆን አይችልም፣ ህዝባችን እፎይታ ማግኘት አለበት ከሚል አንጻር ችግሮችን ተቋቁሞ ዛሬ ላይ በእንደዚህ አይነት ሁኔታ በመምጣታቸው በራሴ ስም በዞኑ አጠቃላይ ህዝብ ስም ላቅ ያለ ምስጋና ለእናንተ ቀርባለሁ። በመርሃ ግብሩ መልእክት ያስተላለፉት የዞኑ ዋና አፈ ጉባኤ አቶ ግርማ ደፋር በድጋፉ የተገኘውን የሕክምና ቁሳቁስ በተገቢ ሁኔታ መያዝና ለታለመለት ዓላማ መዋል እንደሚገባ አሳስበዋል። የዞኑ ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው ድጋፉ የጤና አገልግሎት አሰጣጡን ለማሻሻል የሚያግዝ መሆኑን ገልጸው የተገኘው ድጋፍ በቀጥታም ሆነ በተዘዋዋሪ በዞኑ የሚገኙ ሌሎች የጤና ተቋማትን ለማብቃትም ፋይዳ ከፍተኛ ነው ብለዋል። አሁን በእጃችን የደረሰው ብዙ ዕቃ ነው። በቁጥር እንግዲህ ወደ 72 እና ከዛ በላይ የሚሆኑ አልጋዎች አሉ። ትልቅ ዕቃ የምንለው በተለይ የኦአር ቀዶ ሕክምና አገልግሎት በጣም የትም የማይገኝ ነው። ጉድጓድ ውስጥ ተቀብሮ ገብቶ በሪሞት በኤሌክትሪካል ሁሉም ነገሮች በኤሌክትሪካል የሚሰሩ ናቸው። አብዛኞቹ ማኑዋሊ የሚሰሩ አይደሉም። ስለዚህ በጣም አጋዣችን ነው ብለን ነው የምናስበውና ኒርሊ በሁለቱ ኮንቴነሮች የገቡት ወደ 75 ሚሊዮን የሚያወጣ ኮስት ነው ተሰብስቦ እነዚህ ቁሳቁሶች ትናንትና የገቡትና ይሄ ለማህበረሰባችን ትልቅ አጋዥ ነው ብለን ነው የምናስበው። እንግዲህ ቤቶች እየተገነቡ ነው። ቤቶች ውስጣቸው ሰውና ቤት ብቻ ምንም አይጠቅምም። አሁን ዞን መንግስት የገነባቸው ያላቸው ህንጻዎች አሉ፣ ያጠናቀቅናቸው ህንጻዎች አሉ። ክልሉ መንግስት የገነባው ክልል መንግስትና ጤና ሚኒስቴር በጋራ በመሆን የገነባው ያለው ቤቶች አሉ። እነኚህ ቤቶች ደግሞ በእነዚህ ህክምና ቁሳቁሶች የማይሟሉ ከሆነ ሰው እንግዲህ ብቸኛ ለከፋ ዞን ብቸኛ እንደ ሪፈራል ሆስፒታል የምንጠቀመው ይሄ ነው። ይሄ ተሟልቶ ሁላችንም ለራሳችን ስንል ይሄ ተሟልቶ ከተለያዩ ፕራይመሪ ሆስፒታሎች ከተለያዩ ወረዳዎች የሚመጡት አካላት ህክምና አገልግሎት ያገኙ የሚሄዱበትና የህዝቡ ጥያቄ በመጠንም ቢሆን የሚመለስበት እድሎችን ፈጥሯል ብለን ነው የምናስበው። ገብረ ጻድቅ ሻው አጠቃላይ ሆስፒታል 2 ሚሊዮን ለሚያህሉ የማህበረሰብ ክፍሎች የጤና አገልግሎቶችን እየሰጠ መሆኑን የተናገሩት የሆስፒታሉ ስራ አስኪያጅ አቶ ፍቅሬ ማርያም ጳውሎስ አሁን የተገኘው ድጋፍ ለሆስፒታሉ ተጨማሪ አቅም የሚፈጥር መሆኑን ገልጸዋል። 75 ሚሊዮን ብር የሚያወጣ እቃ ነው የመጣው። ስለዚህ አገልግሎት አሰጣጡ ላይ የሚያመጣው ፋይዳ በጣም ከፍተኛ ነው። በኦፕሬሽን ስራ አካባቢ ላይ ስንቸገር የነበረው የኦፕሬሽን እቃዎች አሉ፣ የአልባሳት አሉ፣ የባለሙያዎች የደንብ ልብስ አለ፣ የህፃናት ልብስ አለ፣ ሌሎች የህክምና ቁሳቁሶች በርካታ ጠቅሰን ማንጨርሳቸው የመጡበት ሁኔታ አለ። ይህንን በአግባቡ በተገቢው ለህብረተሰባችን አገልግሎት እንዲሰጥ ከፍተኛ ቁጥጥር በማድረግ አገልግሎቱን እናስቀጥላለን ብለን እናስባለን። ይሄ እቃ በመግባቱ አንድ ደረጃ ከፍ ያደርጋል ብለን እናስባለን። ከዚህ በፊት የነበረን አልጋ የኦፕሬሽን መስጫ አልጋ አንድ ብቻ ነበር። አንድ ተበላሽቶ ተቸግረን ከሌላ ተቋም አምጥተን ስንሰጥ የነበረውን እንደ አጠቃላይ ሆስፒታል 4 የኦፕሬሽን ቴብል መኖር ሲገባው በአንድ ስንሰራ የነበረውን ከፍ ያደርገዋል። ወደ 4 አልጋ ስታንዳርዱን ሜት እንዳደረግን ነው የምናየው። ስለዚህ ከፍተኛ የሆነ ፋይዳ አለው ከህክምና አገልግሎት አሰጣጥ ጋር።
ከስዊድን ሀገር ድጋፉ እንዲደርስ ያስተባበሩት በጤና ሚኒስቴር ሁማን ብሪጅ ኢትዮጵያ ካንትሪ ዳይሬክተር ዶክተር አዳም ዋነሌ በበኩላቸው በዚህ ዙር በሁለት ኮንቴነሮች የሕክምና ቁሳቁሶችና ሌሎች ድጋፍ መድረሱን ገልጸው ከመጡት ቁሳቁሶች ከ70 በላይ በሪሞት የሚሰሩ የተለያዩ ዘመናዊ አልጋዎች መሆናቸውን ጠቁመዋል። አሁን የገቡ ሁለት ኮንቴነሮች ናቸው። ሁለት ኮንቴነሮች መንገድ ላይ ናቸው በገብረ ጻድቅ ሆስፒታል። የሚቀጥለው በዞኑ ላይ ያሉ የዲስትሪክት አንደኛ ደረጃ ሆስፒታሎች አሉ። እነሱን ደግሞ እንደዚሁ ለማገዝ አሁንም ዝግጅት እየጀመርን ነው። ሁለት በኤሌክትሪክ የሚሰሩ አልጋዎች፣ አነስቴዚያ አፓራተስ፣ የኦአር ቤዶች፣ ዊልቸሮች፣ ወኪንግ ፍሬሞች፣ እንደዚሁም ቤድሳይድ ቴብሎች፣ ፍራሾች እጅግ በቁጥር የሚበዙ የሕክምና መሳሪያዎች ናቸው ዛሬ የገቡት። ሌላኛው ድጋፉን ያስተባበሩት በምስራቅ አፍሪካ ኒውሎጅ ትራንስፈር አፍሪካን የተሰኘ ድርጅት ኃላፊ አቶ ተስፋ ግርማ የተገኘው ድጋፍ የጽናት ውጤት መሆኑን አንስተው ከተደጋገፉ የማይቻል ነገር አለመኖሩን አስገንዝበዋል። ጽናት ያስፈልጋል። ዩኒቨርሲቲያችን አልተቋቋመም። ይሄን ስናስብ በሌሎች አካባቢ ዩኒቨርሲቲዎች ናቸው ይህን ድጋፍ ይሰጡ የነበረው። ከሁማን ብሪጅ ጋር ረጅም ጊዜ ባለኝ እንግዲህ ከዶክተር አዳሙም ጋር አብረን በስራም በተለይ በጓደኝነትም እንገናኙበት ሁኔታ አለና ዩኒቨርሲቲ ባለመኖሩ ብቻ ከፋ ላይ ሚዛን ተፈሪ ሄደን የሞከርንበት ብዙ ሁኔታዎች አሉ። በጊዜው በአንዳንድ ምክንያቶች አልተሳካልንም። ዩኒቨርሲቲው ከተቋቋመ በኋላ በታሪክ እንግዲህ ተመዝግቧል። አንድ ኮንቴነር ከዚህ ቀደም የሕክምና መሳሪያ እንደ አልጋ የመሳሰሉት መግባት ችለዋል። አሁን 4 ኮንቴነር ነው እቅዳችን። 2 ዛሬ ገብተዋል፣ 2 በቀጣይ ያለ። አስተያየታቸውን ያጋሩት የሆስፒታሉ ባለሙያዎችና አመራሮችም ድጋፉ የሆስፒታሉን አገልግሎት አሰጣጥ የሚያሳድግ መሆኑን ተናግረው የተሰማቸውን ደስታ ገልጸዋል። ድጋፉ እንዲሳካ የበኩላቸውን ለተወጡ ባለድርሻ አካላት የምስጋና ሰርተፍኬት ተበርክቷል። ካለፈው ዓመት በተሻለ ቀልጣፋ ጥራት ያለውና ተደራሽ የፍርድ አገልግሎትን ለተገልጋዩ ለመስጠት መዘጋጀቱን የጊምቦ ወረዳ ፍርድ ቤት አስታወቀ። የወረዳ ፍርድ ቤት የ2018 በጀት ዓመት የስራ ማስጀመሪያ መድረክ ተካሂዷል። አንተነህ ፍቃዱ ተጨማሪ አለው። የመወያያ ሰነዱን ያቀረቡት የጊምቦ ወረዳ ፍርድ ቤት ፕሬዝዳንት አቶ ብዙአየሁ መንገሻ በ2018 የበጀት ዓመት ፍርድ ቤቱ ለመስራት ያቀዳቸውን ተግባራት ለመፈጸም በቂ ዝግጅት መደረጉን ተናግረዋል። በ2017 የበጀት ዓመት በወንጀልና በፍትሐ ብሔር 2088 መዝገቦች ቀርቦ 2013 መዝገቦች ላይ ውሳኔ መስጠት መቻሉን ያስታወሱት ፕሬዝዳንቱ በ2018 የበጀት ዓመት በወንጀልና በፍትሐ ብሔር ይቀርባሉ ተብሎ ከታቀደው 2409 መዝገቦች ውስጥ በ2353 መዝገቦች ላይ ውሳኔ ለመስጠት መታቀዱን ጠቁሟል። በበጀት ዓመቱ ካለፈው በጀት ዓመት የተሻለ ቀልጣፋ ጥራት ያለው እና ተደራሽ የፍርድ አገልግሎት ለተገልጋዩ ለመስጠት በቂ ዝግጅት መደረጉንም ፕሬዝዳንቱ አቶ ብዙአየሁ መንገሻ ተናግረዋል። እቅዱን ለማሳካትና የተገልጋይ እርካታን በማሳደግ የተሻለ ውጤት መመዝገብ እንዲችል ሁሉም የድርሻውን እንዲወጣ ጥሪያቸውን አስተላልፈዋል። በተሻሻለው አዋጅ አንድ መዝገብ እስከ 4 ወር ባለው ጊዜ ውስጥ ውሳኔ ማግኘት እንዳለበትም በቀረበው ሰነድ ጠቅሰዋል። የመድረኩ ተሳታፊዎች በበኩላቸው በ2017 በጀት ዓመት በተሰሩ ስራዎች ውጤት መመዝገቡን ተናግረው መንግስት የፍርድ አሰጣጡ የተቀላጠፈ እንዲሆን እያደረገ ያለውን ትኩረት አጠናክሮ እንዲቀጥል አስተያየታቸውን ሰጥተዋል። እነርሱም ለስራው ስኬት የበኩላቸውን እንደሚወጡም ተናግረዋል። ባህላዊ ፍርድ ቤቶች የመደበኛውን ፍርድ ቤት የስራ ጫናን ከማቃለል ባለፈ ለተገልጋዩ እፎይታን እየሰጡ መሆኑን የገለጹት አስተያየት ሰጪዎቹ የወረዳው ፍርድ ቤት እነሱን ማጠናከር እና ማደራጀት ላይ በበለጠ ትኩረት ሰጥቶ እንዲሰራም ጠይቀዋል። የጊምቦ ወረዳ ምክትል አስተዳዳሪ እና የትራንስፖርት እና መንገድ ልማት ጽሕፈት ቤት ኃላፊ አቶ አዲሱ አየለ በበኩላቸው ማህበረሰቡ ወደ ፍርድ ቤት ሲመጣ ፍትህ ለማግኘት በመሆኑ ተገቢውን አገልግሎት በቅንነት መስጠት እንደሚያስፈልግም ተናግረዋል። አቶ አዲሱ አክለው የፍርድ ቤቱን ስራ የተሻለ እና ውጤታማ ለማድረግ ከሌሎች የህግ አካላት ጋር ያለውን ቁርኝት ማጠናከር ይገባል ብለዋል። በመጨረሻም የ2018 በጀት ዓመት የፍርድ ቤቱን እቅድ የተሳካና ውጤታማ እንዲሆን ሁሉም የድርሻውን መወጣት እንዳለበት አቅጣጫ በመስጠት የ2018 የበጀት ዓመት ስራ መጀመሩ ተበስሯል።
ሀገር ተረካቢውን ተተኪ ትውልድ ለማፍራት ህጻናት ላይ መስራት እንደሚገባ የጨታ ወረዳ ትምህርት ጽህፈት ቤት ገለጸ። ጽህፈት ቤቱ በሻማ ቅድመ መደበኛ ትምህርት ቤት የተማሪዎች ምገባ ፕሮግራም አስጀምሯል። ዘገባው የባልደረባችን አድማሱ ጴጥሮስ ነው። ቤተልሔም እምኖት አቀርቧለች። እንደ ሀገር በትምህርት ሴክተር ላይ እየተደረገ ያለው ርብርብ ቀሪ ስራዎች ቢኖሩም ውጤት እያስመዘገበ መሆኑ ይነገራል። ከዚህም ውስጥ አንዱ የተማሪዎች ምገባ ሲሆን የጨታ ወረዳ ትምህርት ጽህፈት ቤት ወረዳው በሻማ ቅድመ መደበኛ ትምህርት ቤት የተማሪዎች ምገባ ፕሮግራም በይፋ አስጀምሯል። ፕሮግራሙን ያስጀመሩት የጨታ ወረዳ ዋና አስተዳዳሪ አቶ ሰለሞን ኃይሌ እንደገለጹት ለቅድመ መደበኛ ተማሪዎች የምገባ ፕሮግራም መጀመሩ በትምህርት ጥራት ላይ የገጠመውን ችግር በዘላቂነት ለመፍታትና የተማሪዎችን መጠነ ማቋረጥን ለመቅረፍ ፋይዳው የጎላ እንደሚሆንም ገልጸዋል። ትውልድ ብቁና ውጤታማ እንዲሆን መስራት እንዳለበት የገለጹት አቶ ሰለሞን ይህ የተማሪዎች ምገባ ፕሮግራም ሳይቋረጥ በዘላቂነት እንዲቀጥል ሁሉም ባለድርሻ አካላት የድርሻውን ሊወጣ ይገባል ብለዋል። ትምህርት ቤቱ ለመማር ማስተማር ምቹ እንዲሆን የህፃናት ደህንነት እንዲጠበቅ የማስዋብ ስራ በትኩረት እንደሚሰራ ጠቅሶ ማህበረሰቡ የበኩሉን እንዲወጣ ጠይቀዋል። ተማሪዎች በቂ እውቀት እንዲይዙ የመምህራን ድርሻ ብቻ በቂ ያለመሆኑን የተናገሩት ዋና አስተዳዳሪው የተማሪ ወላጆች በመማር ማስተማር ዙሪያ ህፃናት ወደ ቤት ሲመለሱ የማስጠናት ስራ መስራት እንዳለባቸው አሳስበዋል። የወረዳው ትምህርት ጽህፈት ቤት ኃላፊ አቶ ሙልጌታ ክፍሌ በበኩላቸው የምገባ ፕሮግራሙ በትምህርት ቤት ደረጃ መጀመሩ ተማሪዎች ትምህርታቸውን በሙሉ ልብ እንዲከታተሉና ከትምህርት ገበታ እንዳይቀሩ የሚያግዝ ነው ብለዋል። አቶ ሙልጌታ አክለው በወረዳ ደረጃ ከዚህ በፊት በህፃናት ላይ ልዩ ትኩረት ተሰጥቶ ያለመሰራቱን ገልጸው ከአሁን በኋላ የትኩረት አካል ተደርጎ በሁሉም ቅድመ መደበኛ ትምህርት ቤቶች የምገባ መርሃ ግብር በጊዜው ማስጀመር በዘላቂነት ላይ ክትትል እንደሚደረግ ተናግረዋል። በመጨረሻም ከተማሪ ወላጆችና ከባለድርሻ አካላት ጋር በመማር ማስተማርና በሌሎች ጉዳዮች ላይ ውይይት ተካሂዷል። በማስጀመሪያ ስነ ስርዓቱ ላይ የጨታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አለሙ ዘውዴን ጨምሮ ሌሎች የትምህርት ባለድርሻ አካላት ተገኝተዋል። አርሶ አደሮች ከአፈርና ውሃ ጥበቃ ስራዎች ጎን ለጎን ምርትና ምርታማነትን ለማረጋገጥ በትኩረት ሊሰሩ እንደሚገባ የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት አስታወቀ። ወረዳ በዘላቂ የመሬት አያያዝ ፕሮጀክት በጋማላኒ ተፋሰስ ለተቋሙ የተፋሰሱ ተጠቃሚዎችና ለሌሎች የባለድርሻ አካላት በህብረት ስራ አዋጆች ዙሪያ ስልጠና መስጠቱን ገልጿል። ዘገባ የቢጣ ወረዳ መንግስት ኮሚኒኬሽን ሲሆን ታድለ ታቀርባለች። ስልጠናው በዘርፉ ባለሙያዎች በተከታታይ የተሰጠ ሲሆን የማህበሩ አባላት ደንብና መመሪያዎችን በመገንዘብ ከተጠያቂነት ራሳቸውን ሊያድኑ እንደሚገባ ተመላክቷል። በወረዳው የዘላቂ መሬት አያያዝ ፕሮጀክት አርኤልኤልፒ2 አስተባባሪ አቶ ሰለሞን መልኬ እንደገለጹት በወረዳው በፕሮጀክቱ ከታቀፉት ቀበሌዎች በዋና ተፋሰስ የተለዩ የጋማሌ ዋና ተፋሰስ ሲሆን ይኸውም በ9 ቀበሌዎች 10 ንዑስ ተፋሰሶችን የሚያካልል ነው ብለዋል። ፕሮጀክቱ በዋናነት በተፋሰስ ልማቱ የህብረተሰቡን የኑሮ ሁኔታ በዘላቂነት ለማሻሻል እና የተፈጥሮ ሀብቱን ደህንነቱ ተጠብቆ በዘላቂነት ለማስቀጠል ማህበራዊና ኢኮኖሚያዊ ጉዳዮችን በአግባቡ በመዳሰስ ያሉ ችግሮችን በመለየትና የመፍትሄ አቅጣጫ በማስቀመጥ የሚተገበር ፕሮጀክት መሆኑን አስተባባሪው ገልጸዋል። ለተፋሰሱ ተጠቃሚ አርሶ አደሮች በአሳ እርባታው ዘርፍ ለመኸር እርሻ ምርጥ ዘር በማቅረብ የቡናና ፍራፍሬ ችግኞችን በማቅረብ እንዲሁም ሌሎች የኑሮ ማሻሻያ ፓኬጆችን በመዘርጋት ለኢኮኖሚያዊ ተጠቃሚነታቸው ፕሮጀክቱ እየሰራ ነው ብለዋል አቶ ሰለሞን። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ አብዱ ኡስማን እንደገለጹት አርሶ አደሮቹ ከአፈርና ውሃ ጥበቃ ስራዎች ጎን ለጎን ምርትና ምርታማነትን ለማረጋገጥ በትኩረት ሊሰሩ እንደሚገባ አሳስበዋል። በተለያዩ ፕሮጀክቶችም የሚመጡ እድሎች እንደ መልካም አጋጣሚ ተጠቅመው በኢኮኖሚ ዘርፍ ከፍ ወዳለ ደረጃ ለመድረስ ሊተጉ ይገባል ብለዋል። የዘላቂ መሬት አያያዝ ፕሮጀክት ከሚያከናውናቸው የአፈር ውሃ ጥበቃ ስራዎች ባሻገር አርሶ አደሩን በተለያዩ ዘርፎች ተጠቃሚ ለማድረግ በርካታ ስራዎችን እያከናወነ እንደሚገኝ አቶ አብዱ ገልጸዋል። አርሶ አደሮቹ በዚህ ሂደት ካገገሙ መሬቶች ኢኮኖሚያዊ ጥቅም ማግኘት እንዲችሉ የተፈጥሮ ሀብቱን በባለቤትነት ለዘለቄታው መጠበቅ ይኖርባቸዋል ብለዋል። አርሶ አደሮቹ በማህበር የተደራጁ በመሆናቸው ደንብና መመሪያዎች ላይ ያላቸውን ግንዛቤ በማዳበር ከተጠያቂነት ራሳቸውን ሊያድኑ እንደሚገባ መልእክት ያስተላለፉ የዘርፉ ባለሙያዎች ክትትልና ድጋፍ እንደሚያደርጉም ጠቁመዋል። ፕሮጀክቱ በወረዳው ለተፈጥሮ ሀብቱ መጠበቅና ለአርሶ አደሮቹ ተጠቃሚ እያበረከተ ላለው አስተዋጽኦ ኃላፊው ምስጋና አቅርበዋል።
ትምህርት ሚኒስቴር የ2017 ዓ.ም የከፍተኛ ትምህርት ተቋማት መግቢያ ውጤትን ከ300 ወደ 297 ዝቅ አድርጓል። ሚኒስቴሩ እንደገለጸው የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዛወር 50% ከዚያ በላይ ማምጣት እንዳለባቸው ይደነግጋል። በዚህ መሰረት በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና አማካይ ውጤታቸው 49.50 እስከ 49.99% ያመጡ ተማሪዎች ወደ 50% እንዲጠጋጋ መወሰኑን አመልክቷል። ውሳኔውን ተከትሎም 49.5 እና በላይ አማካይ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50% የማለፊያ ነጥብ እንዳሟሉ ተደርጎ ይወሰዳል። ስለሆነም 49.5 እና በላይ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉ ሚኒስቴሩ አረጋግጧል። ዘገባው የፋና ሚዲያ ኔትወርክ ነው። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ